የጤና በረከታችን የሆነ ሎሚ ዛሬ ስለ ሎሚ ነው የምናወራው። የሎሚ አስደናቂና አስገራሚ የጤና ጥቅሞችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ለጠቀሜታው ብቻ ሳይሆን መደረግ ስላለባቸው ጥንቃቄዎችም እናወራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ሎሚ ለጤና ጠቃሚ ከሆኑ ፍራፍሬዎች ውስጥ አንዱ ሲሆን በቫይታሚን ሲ፣ በሲትሪክ አሲድ እንዲሁም በአንቲኦክሲዳንት የበለጸገ በመሆኑ ለሰውነታችን በርካታ ጠቀሜታዎች ይሰጣል። ከነዛ ውስጥ አራት ዋና በጣም አሪፍ የሆኑ ጠቃሚ የሆኑ ጥቅሞችን ነው ይዤላችሁ የመጣሁት። ከአራተኛው ወደ አንደኛው እንሄዳለን። በአራተኛ ደረጃ ላይ ያስቀመጥኩት የምግብ መፈጨትን ማቀላጠፍ። ሎሚ ባለው ቫይታሚን ሲ እንዲሁም ፋይበር በውስጡ ስላለ በጨንጓራችን ላይ ያለውን አሲድ እንዲሁም በጨንጓራ ላይ ያሉ የኢንዛይሞችን ዳይጀስቲቭ ኢንዛይሞችን በማነቃቃት ምግብ ቶሎ እንዲፈጭ ጨንጓራችን ላይ በደንብ ተፈጭቶ ወደ አንጀታችን እንዲገባ ከማድረጉም በተጨማሪ በሰውነት ላይ የሚፈጠሩ አላግባብ የሆኑ በአየር መነፋት፣ የሆድ መነፋትን ይቀንሳል። ይሄን ነገር ጥቅም ላይ ለማዋል በተለይ ብዙ ጊዜ ምግብ ስንመገብ መሀል ውሃ በመቀነስ ይሄንን ሎሚ ውሃ ብንተካው የተሻለ የምግብ መፈጨትን ይጨምራል። ይህም የሆነበት ምክንያት ውሃ በምንጠጣበት ሰዓት አንጀት ላይ ያለውን አሲድ እንዲቀጥን ወይም ዳሊዩት እንዲሆን ስለሚያደርገው የምግብ መፈጨቱን ያስተጓጉላል። ነገር ግን የሎሚ ውሃ ብናደርግ ይሄም እዛ ጋር ያለው አሲድ ከዚህኛው አሲድ ጋር ተመሳሳይነት ስላለው በደንብ ምግቦች እንዲፈጩና ተቆራርጠው በደንብ እንዲደቁና ወደ አንጀት ክፍል እንዲሄዱ ያደርጋል። ነገራችን ላይ ቪዲዮ እየተመቻችሁ ከሆነ ላይክ አድርጉ። ምክንያቱም ይሄ ቪዲዮ ላይክ ሲደረግ ዩቲዩብ አልጎሪዝሙ ወደ ሌሎች ተደራሽነቱ እንዲጨምር ላይክ በጣም ይጠቅማል። ብዙዎቻችሁ ላይክ አታደርጉም እና እባካችሁ ላይክ እየወደዳችሁት ከሆነ ላይክ ማድረግ ምን ጎዳ ነገር አይደለም። አንዴ የላይክ ምልክቷን የአውራጣት ምልክቷን ጠቅ በማድረግ ትብብራችሁን አሳዩ። ሶስተኛ የቆዳ ጤንነትን ይጠብቃል። ሎሚ ካሉት ተፈጥሯዊ ይዘቶች ውስጥ ቫይታሚን ሲ የተባለ ንጥረ ነገር በከፍተኛ ደረጃ ስላለው ይሄ ደግሞ ለቆዳ ጤንነትና ቆዳ ለረጅም ሰዓት ረጥቦና በጤንነት እንዲቆይ የማድረግ ችሎታ አለው። ከዛም በተጨማሪ ሰውነት የመከላከል አቅም ስለሚጨምር ሰውነታችን ቆዳችንም ከተለያዩ ነገሮች ጋር የሚዋጋውን የጦርነቱን እሱንም በማገዝ ስለሚጠቅም ለቆዳ ጤንነት ጠቃሚ ነው። ሁለተኛ ደረጃ ላይ የተቀመጠው ሰውነት የመከላከል አቅም ይጨምራል። ሎሚ ካሉት እስካሁን ከዘረዘርናቸው ነገሮች ውስጥ በሁለተኛ ደረጃነትና በጣም አሪፍ ተብሎ የሚገለጸው የሎሚ ጥቅም ነው። ሰውነት የመከላከል አቅም በጣም ይጨምራል። ይሄም የሆነበት ምክንያት ካሉት ነገሮች ውስጥ ቫይታሚን ሲ እንዲሁም ሲትሪክ አሲድ የተለያዩ አንቲኦክሲዳንቶች ስላሉት የሰውነታችንን ከሌሎች ኦርጋኒዝሞች ጋር ወይም ከሌሎች ባክቴሪያዎች፣ ፈንገሶች ወይም ሌላ ኦርጋኒዝሞች ውስጥ ፋይት ለማድረግ በተዘጋጀበት ሰዓት ሎሚ እንደ ጦር መሳሪያ ማለት እንችላለን ያሉንን የደም ሴሎች ውስጥ የነጭ የደም ሴሎችን እንዲበዙ በማድረግና ጦርነቱን በማገዝ የሚታወቅ ጥቅሙ ነው። ይሄም የሆነበት ምክንያት እለት ሎሚን በተደጋጋሚ የምንመገብ ከሆነ ቢያንስ በቀን አንድ ሎሚ የምንመገብ ከሆነ ሰውነታችን ውስጥ ያለው ነጭ ደም ሴል ያግዝና ከተለያዩ ኦርጋኒዝሞች ጋር የሚያደርገውን ችግር ወይም በሳምንት ወይም በወር ውስጥ የሚከሰተውን ችግር ለመከላከል በጣም ትልቅ ቁልፍና እንደ ነዳጅ እንደ በቃ አቀጣጣይ ነው ብለን መጥቀስ እንችላለን። ስለዚህ ሎሚ በጣም ጠቃሚ የሆነ ነገር ነው። ጉንፋን ሲይዛችሁ ከሻይ ጋር ጨምራችሁ ከዛም ወደ ተለያዩ ምግቦች ላይ በመጨመር እንዲሁም እንደ በውሃ አድርጎ እንደ ጁስ አድርጎ በመጠጣት በተለያየ መንገድ አድርጎ ሎሚን በመጠቀም ሰውነት የመከላከል አቅማችንን መጨመር እንችላለን። በመጨረሻም የመጀመሪያውና ወሳኙ የሎሚ አስደናቂ የጤና ጥቅም ላይ ደርሰናል። እርሱም የኩላሊት ጠጠርን መከላከል። ቻችሁ ላታውቁ ትችላላችሁ፣ ነገር ግን እኔ የፋርማሲ ባለሙያ ነኝ እና በሆስፒታል ውስጥ እሰራለሁ። እናም ብዙ ታካሚዎች በኩላሊት ጠጠር ምክንያት ይመጣሉ። የኩላሊት ጠጠር በተለያዩ መንገዶች ሊታከም ይችላል። ከሕክምናው ባለፈ ቤት ውስጥ በውሃ በመጠጣት በተለያዩ መንገዶች ማከም እንችላለን። ከዛም ውስጥ አንዱ የሎሚ አስደናቂ የሆነው ጥቅም ምንድነው? የኩላሊት ጠጠርን መከላከል የተለያዩ መንገዶች ነው። በሎሚ ውስጥ ያለው ሲትሪክ አሲድ የሽንት መጠናችን እንዲበዛና ፒኤቹ እንዲስተካከል በማድረግ
በተጨማሪ ጠጠር ሆኖ እንዳይቀመጥ ያንንም ነገር እንዳይፈጠር በማድረግ በማሟሟት ከፍተኛ ጥቅም ይሰጣል። ስለዚህ እንዴት ነው ጠጠሩን ሊያሟሟው የሚችለው? በመጀመሪያ የተፈጠረውን ጠጠር በማሟሟትና በሽንት መልኩ እንዲወገድ በማድረግ፣ በሁለተኛ ደረጃ ደግሞ መጀመሪያውንም ጠጠር ሆኖ እንዳይፈጠር በማጽዳት በተለያዩ በእነዚህ በሁለት መንገዶች የኩላሊት ጠጠር ይከላከላል። ሎሚ ከሚሰጣቸው በርካታ የጤና ጥቅሞች ውስጥ አስደናቂና ወሳኝ የሆኑ እና በጣም ጠቃሚ የሆኑ አጠር አድርጌ በአራት ከፍዬ አሳይቻቸዋለሁ። እስካሁን ጥቅሞችን አይተናል። አሁን ደግሞ መደረግ ስላለባቸው ጥንቃቄዎች እናያለን። ሎሚ በጣም አሪፍና ጤና በጣም በርካታ ጥቅም የሚሰጥ ፍራፍሬ ቢሆንም ከዛ ጎን ለጎን ግን ችግሮች አሉት። እነዚህን የምንጠቀመውን አጠቃቀም በትክክል ካላደረግንና አጠቃቀማችንን ካላስተካከልን አንደኛ ሊመጣ የሚችለው ምንድነው? ረጅም ጊዜ ሎሚ ስንጠቀም ጥርስ የመቦርቦር እንዲሁም የጨንጓራ የማቃጠል ሊኖሩ ይችላሉ። ስለዚህ እነዚህን ጥንቃቄ በማድረግ ከዛም በተጨማሪ የጥርስ የመቦርቦር ችግር ያለበት የጨንጓራ ህመም ያለበት ሰው ሎሚ ሲጠቀም በጣም በጥንቃቄ መሆን አለበት። በተቻለ መጠን አልፎ አልፎ ነው መሆን ያለበት እንጂ ዘወትር መጠቀም አይመከርም። ምክንያቱም ጥርስን በጣም እንዲቦረቦር ሊያደርግ ይችላል። ከዛ ውጭም የጨንጓራ በሽታን ያባብሳል። የጥርስ መቦርቦርን ለመከላከል ወዲያው ሎሚ ከተጠቀም በኋላ በውሃ ተግሞጭምጮ መጥፋት አንዱ መንገድ ሊሆን ይችላል። ሁለተኛው ግን ረጅም ጊዜ አለመጠቀም እና አልፎ አልፎ ብቻ መጠቀም። ቪዲዮ እንደተመቻችሁ ተስፋ አድርጋለሁ። እስካሁን አብራችሁ ስለቆያችሁ አመሰግናለሁ።